በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዜና ሥላሴ ዘወርኀ ጥር። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በጥር ወር የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን እነሆ መናገር ጀመርኩ። ከዕለታት በአንድ ቀንም ወደ ማር ወለላ ዘንድ ሄዱም። አብ ወልድ መንፈስ ቅዱስም የጻድቃንና ሰማዕታትን ስማቸውን ስትጠሩ ስማችንን መጥራት ሰዎች ሆይ ለምን ትተዋላችሁ አሉ። መታሰቢያቸውንም ታደርጋላችሁ ያለ እኛ ስም በስተቀር ጻድቃንና ሰማዕታት ማዳን ይችላሉን? እስከ መቼ ድረስ እኛ እንተዋለን? ከዛሬ ጀምሮ ግን ስማችንን የሚጠራ ሰው በዓለሙ ሁሉ እንደ ፀሐይ ያበራል። እነሆ ስማችን የሚመሰገንበት ጊዜ ደረሰም። ኪሩቤልና ሱራፌልን ለሰዎች ሁሉ ይነግሩ ዘንድ ታዘዙ። የአገልጋይ ስም ሲጠራ የጌታችንን ስም ለምን ትተዋላችሁ አሉ። አገልጋይ ግን ከጌታው ትእዛዝ አይወጣም፣ ከጌታውም የሚበልጥ አገልጋይ የለም። ለጻድቃንና ለሰማዕታት ቃል ኪዳን የሰጠናቸው እኛ አይደለንምን? እነርሱ በስማችን ተጋድለዋልና። ሰዎች ሆይ አስቀድማችሁ ስማችንን ጥሩ። ጻድቃንና ሰማዕታትም በስማችን አጋንንትን ያወጣሉና ጣዖታትንም ይሽራሉ። ቁጥር የሌለው አስደናቂ የሆነ ታምርንም በስማችን ይሠራሉ። እኛም ከእነርሱ ጋር ሁልጊዜ እንኖራለን። ለጻድቃን ለሰማዕታትም ፍላጎታቸውን እንፈጽምላቸዋለን። በላያቸው ላይም ክፉ ማድረግ አይቻላቸውም፣ ክፉ ነገርም ፈጽሞ አያገኛቸውም። ሰውን ከተውነው ያለ ንስሐ ፈጽሞ ይሞታልና ለሰው ርኅራኄ ማድረግን እንወዳለን። ከሰማይ በታችና ከምድር በላይ ከሁሉም ፍጥረት ይልቅ ሰውን አከበር ነው። ሰው ግን እኛን የማይወደን ለምንድን ነው? በመልካችንና በምሳሌያችን ሰውን ፈጥረነዋልና ከፍጥረት ሁሉ ወደድ ነው። ከእኛ አንዳችንን ልከን ሰውን በመውደዳችን የሰውን ሥጋ ለበሰ፣ የሰውን ባሕሪ ተዋሃደ። ከመላእክት የፈጠረውን ባሕሪ አልተዋሃደም። የእንስሳ ሥጋንም የለበሰ አይደለም። የአራዊትንና የሌላ ሥጋንም አልለበሰም። የሰውን ሥጋ ለበሰ እንጂ። ሰው ስማችንን እንዴት አያከብረውም? መላእክትና የመላእክት አለቆች ስማችንን ሲያመሰግኑ ተራራዎችና ኮረብታዎች፣ እንጨቶችና ፍሬዎችም፣ ወንዞችና ጥልቆችም ስማችንን ያመሰግናሉ። ስለዚህም ነገር ስማችንን እየጠራችሁ መታሰቢያችንን አድርጉ። ስማችንን የሚጠራ ሰው የዘላለም ሕይወት ያገኛል። ለሚያገለግል ሰው ዋጋው ይገባዋልና። ከሞቱም አስቀድሞ 7 ቀኖች ሲቀሩት እኛ ወደ እርሱ መጥተን ንስሐ እንሰጠዋለን። በሚሞትበትም ቀን መላእክት ክንፋቸውን ዘርግተው እንደ ክረምት ደመና ይጋርዱታል። እንቀበለው ዘንድ በምስጋና ሄሮድስ እጅ የተገደሉ ሕፃናት ሲጫወቱ ያያል። ፀሐይና ጨረቃ ከዋክብትም ያደንቁታል። ነቢዩ በምንጮችና በወንዞች አንደበት እግዚአብሔር ተመሰገነ እንዳለ እርሱም መንግሥተ ሰማያትን ስላገኘ ይደሰታል። ይህም ከሆነ በኋላ
አብ፣ ወልድ፣ መንፈስ ቅዱስ በስማችን እኛን ላመነ ሰው የረፍት ቦታ እናዘጋጅለታለን። በሀገሮች ሁሉ ስማችን ከፍ ይል ዘንድ ከእኛ አጠገብ እናስቀምጠዋለን አሉ። ሰዎች ሆይ በእግዚአብሔር እመኑ፣ የጽድቅ መሥዋዕትንም ሰዉ። ነቢይ ያለውን አልሰማችሁምን? የጻድቃንና የሰማዕታት መታመኛቸውን እኛን ክዳችሁ እነሱም ብታምኑ ከጥፋት አያድኗችሁም። ነቢዩ በሰው ከመታመን በእግዚአብሔር መታመን ይሻላል እንዳለም በሹማምንትም ከመታመን በእግዚአብሔር መታመን ይሻላል ብሏልና በእግዚአብሔር መታመን ይሻላል። ስለዚህም በዓለም ሁሉ ላይ ስማቸውን ይዘሩ ዘንድ መላእክት ታዘዙ። አብ፣ ወልድ፣ መንፈስ ቅዱስም አሉ። የወደደንን ሰው በዚያ ዘመን እናውቀዋለን። ይህንንም ብለው ሄዱና ወደ መንግሥተ ሰማይ አዳራሽ ገቡ። ስለዚህም ነገር አብ፣ ወልድ፣ መንፈስ ቅዱስ ሆይ እናምናችኋለን። ስለ ስማችሁ ከሞት ታድኑን ዘንድ ከአጋንንት እጅም እንድታስጥሉን ለዘላለሙ በእውነት በጥር ወር የሚነበብ አንደኛ ክፍል ተፈጸመ። ረድኤታቸውና በረከታቸው ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።